ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለ። ሴት ተማሪዎች ሂጃባቸውን ለብሱ ሲገቡ ብዙ ሺዎችን ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም። ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ ኒቃብ የተለየ በቅርቡ በአክሱም ከ160 በላይ ሙስሊም ሴት ተማሪዎች ከትምህርት ገበታ ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶት ነው። ኒቃብ የለበሱ እኮ የተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ። በሀገር ውስጥም በዓለም አቀፍ ደረጃም በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለበትም። ለምሳሌ ያህል ብናነሳ በጉራጌ ዞን ጉንችሬ ማንሳት እንችላለን። በቅርቡ በአክሱም ከ160 በላይ ሙስሊም ሴት ተማሪዎች ከትምህርት ገበታቸው እንዲባረሩ የተደረገበት ሂደት አለ። በዲላ ዩኒቨርሲቲም ችግሩ ተፈጥሮ እንደነበር የሚታወቅ ነው። ክቡር ሚኒስትር ሆን ተብሎ መንግስትና ህዝብን ለማቀያየም የሚሰራ እስኪመስል ድረስ ሴት ተማሪዎችን የሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሃይ ስኩል ላይ ነገ የሆነ ቴክኒክና ሙያ ከነገ ወዲያ የሆነ ዩኒቨርሲቲ ላይ ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ እየተደረገ መቀጠሉ ምን ያህል ከፍትሃዊነትም ከአካታችነትም አንጻር የትምህርት ሚኒስቴር ችግሩ እንዲፈታ ከማድረግ አንጻር እንዴት እየሰራ ነው? ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ሂጃባቸውን ለብሱ ሲገቡ ብዙ ሺዎች ይነሳል። ሴኩሪቲ የምንሽ ሊባል ይቻላል። ሙስሊም ወይም ሴት ፈታሾች፣ ሴት ጠባቂዎች በር ላይ ሆኖ አስፈላጊ በሆነ ቦታ ላይ ያን ክሮስ ቼክ ማድረግ ይቻላል። ኢዚ ነው። ኒቃብ የለበሱ እኮ የተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ። በሀገር ውስጥም በዓለም አቀፍ ደረጃም ማለት ነው። እና እነዚህ ነገሮችን እንደው ለምንድን ነው ሰፋ አድርገን ከሀገራዊና ከጋራ ጉዳይ ማየት ያልተቻለው የሚለውን ለማንሳት ነው። ለምሳሌ ትግራይ ውስጥ በነበረው ጊዜ ምንም ነገር አላደረጋችሁም፣ ትምህርት ሚኒስቴር ዝም ብሎ ያለው ነው። ትክክል አይደለም። ልክ የሰማን ቀን የዛኑ ቀን ለፈተና ለ12ኛ ክፍል ፈተና አልተዘጋጁም የተባሉትን በሙሉ የፈተናው ጊዜ ከማለፉ በፊት የሚለው ነበር ጭንቀታቸው። በሙሉ ቁጭ ብሎ የትምህርት ምዘናዎችን እንዲመዘግብ አድርገናል። በሙሉ ተማሪዎች ተመዝግበዋል። ስንት ቁጥር እንዲሆኑ ስንት እንዳሉ ምናምን ጠይቅ ከክልሉ ትምህርት ቢሮ ጋር ተነጋግረናል። በዚህ ጉዳይ የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለም። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለ። አንተ ባለህበት እርስዎ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ አምጥታችሁ ታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለበትም። አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም።